እኔ ይህን ያህል መጀመሪያ ቤት መግባት ይህን ያህል ብርቅ ነው? ይህን ያህል ብርቅ ነው? ዛሬ ይህንን ነገር ልታሳይ ጨርሽበት የሆነ ምክንያቶችሽ እስክንቀር ሀሳብ ብትቀይር ምን አይነት ሀሳብ ማለት አሁን በየጊዜው በየቀኑ አንተ ሩም እየከፈልክ እኮ ወጣሁ እኮ ከሩም አልነገርኩሽም። የት ሄድክ? ማርያም በል አላወራንማ። በቅርቡ ይሆናል እኮ አንተ ግን ቤትን አታሳየኝማ። ቤትማ ገና ዕቃ አለበት። አሁን ማለት እናቴ ባቅሜ ብሎ አሁን ክራይ ቤት ይብቃ ብዬ እኔ ከክራይ ቤት ወጥቻለሁ እኮ። እኔም ደግሞ እግዚአብሔር የፈቀደ ጊዜ ክራይ ቤት ይብቃ ብዬ እንደዚህ አይነት ቤት እገዛለሁ። ምነው አለኝ እኮ ሪል ስቴቶች ምናምን አለኝ፣ ግን ገንዘብ ክፍያ ጨርሼ እንትን አላልኩም እና አላለቀለትም ያኖሪያውን ቤት። እኔም ወደ ራሴ መግባት አይቀርም። ምነው አይ አንተ ብዙም ቤት ላይ እኮ እንትን አትልም። ደስተኛ የሆነ ቀን አስጎበኝሻለሁ። ሙሉ ቀለም ማለና እንዳንቺ እንደዚህ የተሞላ ነገር ታደርግ አስጎበኝሻለሁ። እሺ እኔ የገዛሁልህ ቤት በቃ ዞረህ ማታየው እንዴ? መቼ አለቀ? እሱም እኮ አላለቀም አይደል እኮ። እሱን ጨርሰህ ወይ እሱ ላይ ገባበት። እሺ አሁን እሱን ተውና ዛሬ ማለት ነው ደስተኛ ሆንክ? በጣም ጌታን ከምልሽ በላይ ደስ ብሎኛል። ከምልሽ በላይ እውነት ጌታ። እኔ እንደዚህ አይነት ኑሮ በስማ። ስለዚህ ከዚህ በኋላ ቁርስ ምሳራት ውጭ አይበላማ? አዎ ቁርስ ምሳራት ካልሰለቸኝ እንዳይሰለቸኝ ጋር አላሰለችም። እርግጠኛ